ከ34 ዓመታት በፊት በዛሬው ዕለት ግንቦት 16 1983 ዕለተ ዓርብ ሻዕቢያን እየጨፈረ የተቀበለው የአስመራ ሕዝብ እየተረገጠ መገዛት ከጀመረ ዛሬ 34ኛውን ግንቦት ደፈነ። እነሆ የ30 ዓመቱ ትጥቅ ትግል ካበቃ 34 ዓመት ሞላው። ኤርትራውያን አዲስ መታወቂያ ይዘው በአዲስ ጭቆና ውስጥ ከገቡ ይሄኛው ግንቦት 34ኛቸው ነው። አንድ የ34 ዓመት ኤርትራዊ በአገሩ ውስጥ ከኢሳያስ ውጭ ፕሬዝዳንት ከህግዴፍ በስተቀር ፓርቲ ከኤርቲቪም ሌላ ቴሌቪዥን አይቶ ያውቅም። በእርግጥም ያቺ ወጣት ሀገር በአንድ አዛውንት ፕሬዝዳንት መመራት ከጀመረች 34 ግንቦት 16ቶች ነጉደዋል። ኢሳያስ አፈወርቂ አብርሃ ሀገረ ኤርትራ የተሰኘችን ምድር አንቀጥቅጠውና ቀጥቅጠው መግዛት ከጀመሩ ዕለት አንስቶ ዓለም ብዙ ተአምር አይታለች። ዋናም ምክትልም አምላክም አማላጅም ፕሬዝዳንትም ንጉስም ምክር ቤትም ሊቀመንበርም ሰማይም ምድርም ሆነው በኤርትራ በከረሙባቸው ባለፉት 34 ግንቦቶች የዓለም የህዝብ ቁጥር በ3 ቢሊዮን ጨምሯል። የምስራቅ አፍሪካ ህዝብ ከነበረበት 190 ሚሊዮን ገደማ በ167 በመቶ አድጎ ግማሽ ቢሊዮን ደርሷል። ንቅንቅ ያላሉት ኢሳያስና መንበራቸው ናቸው። በ45 ዓመት የጉልምስና ዘመን ላይ የተቀመጡበት መንበራቸው የ80 ዓመት አፋፍ ላይ ሆነውም አልከዳቸውም። ኤርትራውያንም ጨፍረው የተቀበሉትን ታግለው ያነገሱትን አገዛዝ ራሳቸው ላይ ጭነው የወታደራዊ ግዳጅ፣ የስደት፣ የሞትና እስር ቤተኛ የሆኑበትን 34ኛውን ግንቦት ዛሬ እያከበሩ ናቸው። አስገራሚው ነገር ይሄው ነው። ነጻነታችንን አገኘን የሚሉት ኤርትራውያን የነጻነት በዓላችን የሚሉትን ቀን እንኳን በአገራቸው ለማክበር የሚያስችል ነጻነት የላቸውም። ነጻ ወጣን የሚሉት ሰዎች የነጻነት የሚሉትን ቀን ለማክበር ነጻ አውጫችን የሚሉት መንግስት በአገራቸው እንዲያከብሩት አልፈቀደላቸውም። አፍሪካዊቷ ሲንጋፖር ሆናለሁ ብላ የዛተችው ኤርትራ አፍሪካዊቷ ሰሜን ኮሪያ ሆና የተገለለችና የተወገዘች የሆነችበትን መሰረት የጣለችው የዛሬ 34 ዓመት በግንቦት አጋማሽ 16ኛው ቀን ላይ ነበር። አፍሪካዊቷ እስራኤል የቀይ ባህሯ ስዊድን ሆናለሁ ብላ የፎከረችው ኤርትራ የአፍሪካና የአፍሪካ ቀንድ መናጢ ድሃ የሚል ስያሜ ውስጥ ከገባች 34ኛው ግንቦት መቆጠር ጀምሯል።